ማንንም በመጣል ውስጥ አልከሰርንም። እኔ አንዷ ነኝ። ህልሜን ለማሳካት እስር የሚያደርገኝን ሰው ምንም አራራ ቆርጬ ሳወጣ ይኸውልሽ ቅርንጫፏ ምናምን አይደለም ከስር ነው ገንድሻ አውጥቼ የምጥለው። ለምን የኔ ህይወት ይበልጣል። ህይወቴን ወደዋለሁ፣ ማንነቴን ወደዋለሁ። ፈጣሪ የሰጠኝ ዓላማ አለ። ፈጣሪ የሰጠኝን ዓላማዬን ለማሳካት ስሮጥ ከፊቴ እንቅፋት የሚሆንብኝ ከጎኔ እንደዚህ የሚይዘኝን ነገር ሁሉ ብድግ አድርጌ ነው ጥዬ የሚሄደው። ያንን በማድረጋችን አልከሰርንም፣ ለወደፊቱ አንከስርም። የፈለገ አይነት ነገር ብናደርግ ሰዎችን እንጠይቅ፣ ትላልቅ ሰዎችን እንጠይቅ። በእድሜ ከፍ ያሉ ዛሬ በየሰፈሩ በጎረቤት በጓደኛ በዘመድ አካባቢ ያሉ ያሳኩ ሰዎችን እንጠይቅ። አባባ እማማ ምን አድርገው ነው እርሶ የተሳካሉ? ማንን ተሸክመው ነው የሄዱት ብንላቸው መጀመሪያ የሚነግሩን ነገር ኃላፊነት ወስጄ ማለት የምችለው ነገር እድገቴን የሚይዘኝ ሰው መጣሌ ነው። ብዙ ሰው ብሎኝ ያውቃል። እድገታቸውን የሚይዛቸውን ሰው ህልማቸውን ከማሳካት የሚይዛቸውን ሰው የጣሉ ሰዎች አትራፊ ናቸው፣ ከሳሪ አይደሉም። የፈለገ ጎበዞን ይከተለናል፣ የፈለገ ጎበዞን ከፊታችንም ሄድ ይችላል። ያልፈለገ ግን እዛው በቆመበት መቅረት ይችላል። እነሱ የፈለጉበት